የኛ ትውልድ መፍራት ካለበት መፍራት ያለበት እግዚአብሔርን ብቻ ነው እና እግዚአብሔርን መፍራት የጀመረ ቀን ደህና መንግስት ይመጣል። እኔን ነው ማምነው። ሁሉም አሁን እንደ ግል የግል ጉዳያችን ደህና መንግስት እንዳይኖረን የሚያደርገው በግል መንፈሳዊ ህይወታችን የተመታ ምናምን ስለሆነ በዛ ምክንያት ያው ቀሽም መንግስቶች መተው እንደፈለጉ ይገርፈው ይሄዳሉ። ይሄ ነገር ያናደኛል። ግን ምንም እንደማያመጡ ግን አውቃለሁ። ምንም እንደማያመጡ ስለ ያው ቢበዛ ያስራል ቢበዛ ቢገል ነው። የተለየ ነገር የለውም። ያልታሰረን ያልሞተ የለም ዓለም ላይ። እነዚህ ነገሮች ሐሳቤን እንድገልጽ ወይም እንዳልገልጽ የሚያደርጉኝ ነገሮች አሉ። አንተ ሐሳብህን እስከ መታሰርና እስከ መሞትም ድረስ እሱ ነው እኮ ዓለም ላይ ሐሳብ ያን ያህል ኮሚትድ ነው። ዛት ያንን ነው የምለው ወንድሜ። ዓለም ላይ በሐሳቡ ያልታሰረን ያልሞተ የለም። በእኔ የሚጀመር ነገር አይደለም። የኔ ሐሳብ ካልጣመው ሊገለኝ ይችላል። ይመቸው። የኔ ገዳይም ይሞታል። በእውነቴ ነው የምልህ። ከተመቸው እሱ ነው የምልህ። መሞት አይቀርም ያም ሰውዬ፣ ምንም ጥያቄ የለውም። ሞት ሁላችንም እኩል ነው የሚያደርገን። ግን የሆነ ሐሳብ አለ። ሀገሬ እንደዚህ ብትሆን ብለህ እየተመኘ እስከ መቼ? ካልተናገርከው መቼ ልታወጣው ነው? በሰላም ነው ሞጣ እየቀደም በሰላም ነው። ምን ነው አንቺ ደግሞ ቆላሽ እንደዚህ አይቆላሽ አንቺ ልታ ቅዱሳዶ አምላክ። አሁን ምን አረኩ ደግሞ? ቆያለሽ ዝም ብለሽ ረጋ በይ። የገንፎ አልበላም ሽሮ አልበላም ወሬኛ። ቴንክ ዩ። ሰላም ተናይስሩላችሁ። ሰላም ብለናል። ፕሮፌሰር ሞጣ ቀናኒ ፖለቲካል ሳታር ሾው ተጀምሯል። እንግዲህ ሳሮን ሸራጫ ማላረግም ሸው አልበላም ትሏል። እዚህ ጋር ለምንድን ነው ሽሮ ማትበዩ? እንትን እኮ አለችሽ ግን ጎበዝ ነሽ ሳሪ። ወይ እንትን አለች ስቴፕ አለች። ያያታል ብዙ ሰው አንበሳ ይልካል። ያችን ወንጡን ትስታረግላችሁ አጎን አረባታው ዲያስፖራ ለምን ያልከኝ? ቆይ ሞጣ ባለፈው ምንድን ነው ያልከኝ? ሁዲ አርጌ ተሸፈኝ ስገባ ሁዲ አርጌ አትሸፈኝ አንቺ ቆንጅዬ ልጅ ነሽ ተሸፍነሽ ሳይሆን ቦርሳሽን ይዘሽ ነው አልከኝ። እኔ ደግሞ ይኸውልህ አንተ እንዳልኩት ፋብዬ መጣ አይደለ? ይሄ ነው እንጂ የማስካርገሽ ምናምን ይሄ የደንቆሮ እንቅስቃሴ ነው። አሁን ፋብዬ እንደዚህ እሺ ሞጣዬ እንደዚህ እሺ በትክክል this is so nice lovely ነው። ያ thank you my brother። ቁንጅናሽን አትደብቂ እሺ። ሴቶች በሙሉ ቆንጆ ናቸው። ባይዘው እያንዳንዱ ሴት የራሱ ቁንጅና ነው። እንኳን ጂጂኪያ ቆንጆ ነው። ኤፍኤምዬ ዌልካም። አዳነች አበቤ ቆንጆ ናቸው። እውነት ነው። እንኳን ለምን መሰለህ ሰው እያንዳንዱ የሆነ ቁንጅና ነው። እውነት ነው። ሁሉም የራሱ ኳሊቲ አለው። የሆነ ቦታ ላይ ቆንጆ ነች። አዳነች የሆነ አሁን ያዳነች ልንገርሽ ምን ላይ ቆንጆ እንደሆነ። እሺ ሪቫን ልትቆርጥ ሪቫን ለመቁረጥ ዞር ስትል ዳለው ቀውጢ ነው። ማናት ብዬ ጠየቅኩት አንድ ዶክተር ጓደ። አዳነች ጋር ምን እየሰራች ነው? እሷ ናት ስትዞር። አዎ አንድ ጎጃም ያቀምሰው ነበር። ተፋቶታል። አሁን የሆነ ደግሞ ገብቶበታል እና ሁሉም ሴቶች የራሳቸው የሆነ የሚደነቅ ነገር አላቸው ለማለት ነው። መቼም የሰው ልጅ ሁሉን አሟልቶ አይሰጠም። ወይ መቀመጫውን ያነጠንጥለታል፣ ወይ አፍንጫውን ያረዝምላታል፣ ወይ አይኗን መለኮ ያደርግላታል። ስለዚህ የሴቶች በሙሉ ቆንጆ ናቸው ብዬ ነው የማስበው። ግን የቆንጆ ደግሞ አሉ። እንደዚህ ስትባል ውንጡ አትበሉ። ደግሞ ከእናንተ ሊበልጧል። አንገቷ፣ ፀጉሯ፣ መቀመጫዋ፣ ጣቶቿ በጣም የሚበልጡ ማለት ነው አሉ። ግን አንተ ባለፈው አንቺን ሊበልጥ የለም እንጂ ታልከኝም እንዴ? አሁን ለምሳሌ እኔ አንቺን አንዴ ልንገርህ ሞጣዬ፣ እኔ አሁን ፀጉሬ ረዥም ነው በጣም። አንተ ቤተሰቦቼን የምታውቅ ሰው ነህ አልዋሽም። ሰውነቴን እግዚአብሔር ሰጠኝ ነው ሁሉ ነገር እግዚአብሔር ሰጠኝ ነው ባለፈው ያልከኝ። አሁን አንተ ስትለኝ ተቀበልኩኝ። ገባህ? እንደዚህ ተሸፍነሽ አትንጭ፣ ማስክም አታርጊ፣ ገለመላ አታርጊ፣ እንደዚህ ፏ ብለሽ ነይ ስትለኝ ፏ ብዬ መጣሁ። ባለፈው ደግሞ ረግጠኸኝ ወጣህ። ምንም ሳላረግ ምን አረከኝ መሰለህ? ለምንድን ነው እንደዚህ አይነት ቀሚስ የለበሽከው አልከኝ። ምንም ካልለበስኩ ኖርማል ቀሚስ ነው። የትኛው ቀሚስ? የሆነ ነጭ ቀሚስ የሚያምር ደግሞ ካንተ ኢንስታግራም ላይ እቺሽ ውሻ እግዚአብሔር ጭራሽ ደግሞ ሞጣ ኢንስታግራም ላይ ይውላል ልትሉ እኮ ነው። አንዴ እኮ ነው ኢንስታግራም እንኳን እንደናንተ ያለውን ሴት ኢንስታግራም ላይ ሄጄ ለማየት የአማራን ፖለቲካ ለመስራት እንደዚሁ ቡና እየጠጣው ነው የምጽፈው። አንዳንዴ ያው ምን እየሰራህ ነው? እኔ የዛሬው ፖለቲካ እየሰራሁ ማንንም ፖለቲካ ሰርቻለሁ። እምልጠልጠው እዚህ ቁጭ ብዬ በ5 ደቂቃ በጻፍኩት አባራን ማስነሳው ኢትዮጵያ ውስጥ ብዙ ጽፈው
እንዴት ነው? እሺ ሰላም ጋይስ፣ ሂዱበት በኮይን ሳንቲም ያለ በሳንቲም ድሃ የሆንክ ደግሞ በታብታብ በኮብሪንግ በሸር ተንቀሳቀስ። በእውነት ሀብታም የሆንክ ላክ ቆይ፣ ሀብታም ካልሆንክ ታብታብ እኮ ራሱ በቂ። ፖስት ይህንን ሚዲያውን አሳድግ፣ ሀባብር አሳድግ። ኢትዮጵያዊ በእውነት ደንቆሮ አቶ ስንት ዓመት ነው እኛ በማረሻ የምናርሰው? ምላጭ በሚያክል አንገቱ ላይ የአንድ ገበሬ በሬ አይታችሁታል? ምላጭ ያለ በቃ ምላጭ አንገቱ ቀጥ ነው። በዚህ አርሰን የት ነው የምንዘልቀው? ፓስተር 4 ኪሎ ስጋ አንስቶ በሚበላባት ኢትዮጵያ ቄስ ሆኑን እያሸጠ እጁን እየለጠጠ ጠላ እየመገመገ በሚኖርባት ኢትዮጵያ የአርሰናል የምናምን ደጋፊ ነኝ የሚል ወጠጤ 6 ኪሎ ስጋ ይዞ 14 ድራፍት የሚገለብጥባት ኢትዮጵያ በደካማ በሬ በቀንጃ በሬ አርሰን እንዴት ነው የምንመገበው?